ሰላም ጤና ይስጥልኝ። ድምፃዊ አቤል ሙሉጌታ ከዘፈኑ ዓለም ራሱን አሰናበተ። ታዋቂው ወጣት ድምፃዊ አቤል ሙሉጌታ ከዓለማዊ ሙዚቃ ሙሉ በሙሉ መውጣቱንና ወደ ቀድሞ መንፈሳዊ ሕይወቱ መመለሱን በይፋ አስታወቀ። አርቲስቱ ይህን ውሳኔውን ያስታወቀው በይፋዊ የፌስቡክ ገጹ ሲሆን የዘፈኑ ዓለም ውስብስብና አጋንንታዊ አሰራር ያለበት ሲል ገልጾታል። አቤል ላለፉት ዓመታት በሙዚቃው ዓለም በቆየባቸው ጊዜያት ውስጥ ከፍተኛ ውስጣዊ ትግል ሲያደርግ እንደነበር ገልጾ በተለይም ከ2005 እስከ 2007 ዓ.ም ድረስ ለ2 ዓመታት ሙዚቃን አቁሞ እንደነበር አስታውሶ በወቅቱ ወደ ዘፈኑ ዓለም ዳግም መመለሱ ጸጸት እንደፈጠረበት አልሸሸገም። ዓለም ውሸት ነው፣ ዝናም ከንቱ ነው፣ የውሸት መልክና የውሸት ፈገግታ ብቻ ሲል አቤል አሁን ያለውን አቋሙን በጽኑ ቃላት ገልጿል። ድምፃዊው ለውሳኔው መነሻ የሆኑት የመጽሐፍ ቅዱስ ጥቅሶች ሁለተኛ ጴጥሮስ 2:22 እና ዕብራውያን 10:38ን በመጥቀስ ወደ ኋላ ማግፈግፈግ አብቅቷል ብሏል። ለዚህም ለውጡ የጸለዩለትን ሁሉ አመስግኗል። አቤል ሙሉጌታ ከዚህ በኋላ ወደ ዘፈኑ ዓለም ዳግም እንደማይመለስና ሕይወቱን ለእግዚአብሔር አሳልፎ መስጠቱን በማረጋገጥ መልእክቱን አጠናቋል።